እኔ ደሚቱ ባላለው ኤሌክትሪካል መሐንዲስ ነኝ ግራጁዌት ያደረኩት አርባ ምንጭ ዩኒቨርሲቲ ነው ከዛ ውጪ ማስተርስ አለኝ ከአንድ አመት በኋላ ወደ ራሴ ቢዝነስ ነው የገባሁት 5 ልጆችን ወልጃለሁ ባለ ትዳር ነኝ በዚህ ጊዜ ውስጥ ሴትነትን እናትነትን ቢዝነስን ሲስተምንም እኩል ባላንስ አድርጌ ነው ዛሬ ላይ ደረስኩትና ፉሊ የራሴን ኤክስፒሪየንስ ሼር አደርጋቸዋለሁ እኔ ስራ ላይ ስገባ በጣም ቀጭን early age ላይ ነው ያገባሁት የፕሪንሲፕል ሰው ነኝ early ማግባት አለብኝ ብዬ አምን ነበር early መውለድ አለብኝ ብዬ አምን ነበር ያው በህግ ነው ያረኩት ማለት ነው ሰዎች እንዲቀበሉኝ ምን አደርግ ነበር ሲያዩኝ ቀጭን ስለሆንኩኝ እኛ ሀገር ደግሞ ትንሽ እንዳሁኑ እንደኔ እርግጠኛ ነኝ ተቀበላችሁኛል ወፈር ብለን ቆንጆ ለብሰን ነው ሰው የሚቀበለ እኔ ምን አደርግ ነበር ሁሌ ኮት ገዛለሁ ሂል ጫማ አረጋለሁ ኮቴን ለብሳለሁ ትንሽ ሰው ፊት ስታይ ምን እንድመስል ቫልዩ እንዲያደርጉኝ ማውራውን እንዲሰሙኝ የራሴን አይነት መንገድ እጠቀም ነበር እኔ ከልጅነቴ ጀምሮ ኤሌክትሪካል መሐንዲስ መሆን እፈልግ ነበር ኤሌክትሪካል መሐንዲስ ለመሆን የፈለኩትም ጀስት ኤሌክትሪካልን ስላወኩ ሳይሆን ማትስ እና ፊዚክስ በጣም ወድ ስለነበረ ጎበዝም ነበርኩኝ ይሄን ነገር የት ነው እኛው ትምህርት ብማር ነው ማትስን በደንብ አፕላይ ማደርግበት ፊዚክስን በደንብ አፕላይ ማደርገው የት ቢሆን ነው የሚል እንትን ነበርኝ አድቫይዝ አደረጉኝ አርባ ምንጭ ዩኒቨርሲቲ ሲደርሰኝ እጸልይ ነበር ያ ቤተሰብ ሁሉ የሚፈልገው ሜዲካል እንዳጠና ነው እኔ ኢንጂነር መሆን ፈልጋለሁ አባቴን በጣም ወድ ስለነበር መጀመሪያ የሞላሁት ሜዲካል ነበር የሞላሁት ሁለተኛ ኢንጂነሪንግ ነው የሞላሁት ኢንጂነር መሆን ፈልግ ነበር ኤሌክትሪካል ለመግባት ለካ ተፈተናችሁ ነው የምትገቡት በጣም ነው የጨነቀኝ